ዛሬ ማሳያችሁ የቻናል ማሳደጊያ መንገድ ከ90% በላይ የሚሆኑ ዩቲዩበሮች የሚሳሳቱት እጅግ በጣም ግን ቀላል የሆነ ነገር ነው። ክብራን የቻናላችን ቤተሰቦች ዛሬ ማሳያችሁ እቺ ቀላል ነገር የዩቲዩብ ቻናላችሁን ከሚያሳድጉ እጅግ በጣም ቁልፍ ከሆኑ ነገሮች መሃል አንዱ ነው ማለት ነው። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄንን ቪዲዮም ሼር እና ላይክ እናደርጋለን። አሁን ወደ ጉዳያችን እንገባለን። ውድ የቻናላችን ቤተሰቦች ቅድም መግቢያ ላይ እንዳልኳችሁ እንግዲህ ዛሬ ማሳያችሁ እጅግ በጣም ቀላል የሆነ ግን በርካታ ዩቲዩበሮች ተሳስተው ባልተገባ መንገድ የሚጠቀሙበትን በጣም ምርጥ መንገድ ነው ማሳያችሁ። አንዳንድ ዩቲዩበሮችን አይታችሁ ከሆነ በጣም በትንሽ ቪዎች ወይም ደግሞ በትንሽ ሰብስክራይበሮች ባንዴ ስኬታማ ሲሆኑ ተመልክታችኋል። ስለዚህ ይሄ ነገርን ዛሬ በግልጽ አሳያችኋለሁ። አንዱ መንገድ ነው ማለት ነው። አሁን ማሳያችሁ እነዚህ ሁለቱን ዌብሳይቶች በጣም በቀላሉ የዩቲዩብ ቻናላችሁን በቀላሉ የምታስተዋውቁባቸው ቦታዎች ናቸው። ለምሳሌ ኢንስታግራም ባዮ ላይ፣ ኢንስታግራም ስቶሪ ላይ፣ ቲክቶክ ባዮ ላይ፣ ፌስቡክ ግሩፕ ውስጥ፣ ፌስቡክ ፔጅ ላይ እንደዚህም ደግሞ ፌስቡክ ፕሮፋይል እና የመሳሰሉት ሶሻል ሚዲያዎች ላይ በጣም በቀላሉ መጠቀም የምትችሉበት ነው። እንዳያመልጣችሁ። በመጀመሪያ ምንድነው የምናደርገው? ሁላችሁም እንደምታውቁት ቪዲዮዎቻችንን የተለያዩ ሶሻል ሚዲያዎች ላይ ሼር ማድረግ ያለውን ጥቅም እንግዲህ ለእናንተ አልነግራችሁም። እጅግ በጣም ወሳኝ ነገር እንደሆነ የታወቀ ነው። ስለዚህ የዩቲዩብ ቻናላችሁ ላይ የሰራችሁትን ቪዲዮ ወደ ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ የተለያዩ ግሩፖችና እንደዚሁም ቻናሎች ላይ ሼር ማድረግ ሊሆን ይችላል። ግን እነዚህ ነገሮች ሼር ስታደርጓቸው በርካታ ተከታይ ያላቸው ግሩፖች ሊሆኑ ይችላሉ ወይም ደግሞ ቻናሎች ሊሆኑ ይችላሉ። ግን እናንተ ሼር ስታደርጉት ብዙ ሰዎች መተው ሰብስክራይብ ማድረግ አይችሉም፣ ላይክ ማድረግ አይችሉም፣ እንደዚሁም ደግሞ ኮሜንቶችን መጻፍ አይችሉም። እንደዚህ እንዲሆን ያደረገው ነገር አንድ ነገር ነው። ዛሬ በግልጽ እናየዋለን። አሁን ለምሳሌ ክብራን የቻናላችን ቤተሰቦች በአንድ ምሳሌ ላስረዳችሁ። አሁን የምገኘው አቦጊዳ ሚዲያ የተባለው የኔ ዩቲዩብ ቻናል ላይ ነው። ለምሳሌ አንዱን ቪዲዮ እኔላችሁ እንደዚህ አድርጌ ከከፈትኩት በኋላ እዚህ ጋር መጥቼ ሼር የምትለዋን አንድ ጊዜ ክሊክ አረኳት በኋላ ከታች መጥቼ እንደምታዩት ኮፒ ሊንክልና ከዛ በኋላ ለፌስቡክ ጓደኞቼ እስቲ ሼር ላድርግላቸውና እንመልከት። እንደምታዩት እንግዲህ አሁን የምገኘው ፌስቡክ ላይ ነው። ስለዚህ እዚች ጋር መጥቼ ሼር ማድረጊያዋ ቦታ ጋር መጣና እንደምታዩት ሊንኩን እዚህ ጋር ፔስት ለዋለሁ ማለት ነው። እንደምታዩት ሊንኩ ጀነሬት ሆኖ እዚህ ጋር ተምኔሉ እስከምትመጣ ጠብቃለሁ። እንደምታዩት መጥቷል። አሁን ከዛ በኋላ ምንድነው ማድረገው? ከላይ መጥቼ እንደምታዩት ፖስት የምትለዋን ክሊክ አረጋታለሁ። አሁን እንግዲህ ክብራን የቻናላችን ቤተሰቦች በኔ ቤት እንግዲህ ወደ ግሩፔ ሼር አድርጌያለሁ ወይም ደግሞ ወደ ቻናሌ ሼር አድርጌያለሁ። ስለዚህ ሰዎች መተው ቪዲዮዎችን እንዲያዩ እየገፋፋው ነው። የት ላይ? ፌስቡክ ላይ ማለት ነው። የማንን ቪዲዮ? የዩቲዩብን ቪዲዮ ማለት ነው። ስለዚህ አሁን እንደተመልካቾኝ ገብቻለሁ። ስለዚህ ኦኬ ቴዲ አቦጊዳ ዛሬ ቪዲዮ አለቋል አልኩኝ። አገኘሁት ቪዲዮን ጀስት ክሊክ አረኩት ልበላችሁ። ለምሳሌ እኔን አያውቁኝም ለአዳዲስ ሰዎች ነው ያስተዋወቅኩ ያለሁት ልበላችሁ። እንደምታዩት እንግዲህ ቪዲዮ እየተጫወተ ነው። ኦኬ ብዬ ቪዲዮን ከተመለከትኩ በኋላ ይሄ ቻናል ጥሩ ነው ወይም ደግሞ አሪፍ ቪዲዮ ነው ብዬ ካሰብኩኝ መጥቼ እዚህ ጋር ሰብስክራይብ ላደርግ ስል እንደምትመለከቱት ሳይን ኢን አድርግ ይለኛል። ኦሬዲ ግን አፕሊኬሽኑ ላይ ወይም ደግሞ ስልኬ ላይ ኢሜል አድሬስ ሳይን ኢን ተደርጓል። ግን ስቲል ሳይን ኢን አድርግ ነው እያለኝ ያለው። ኦኬ እሺ ይሄን ተውትና ላይክ እናድርገው። እንደምትመለከቱት ላይክም ለማድረግ የግድ አካውንት ሳይን ኢን ማድረግ አለባችሁ ይላችኋል። ኢቭን ኮሜንት ላይ ራሱ ገብታችሁ ልጽፉ ብትሞክሩ እንደምትመለከቱት ሳይን ኢን አድርጉ ነው የሚላችሁ። ስለዚህ ማለት ነው ይሄን ነገር እንዴት አድርጋችሁ ማስተካከል እንደምትችሉ እናያለን። ይሄ ነገር በጣም ወሳኝ ነገር ነው። እዚህ ጋር ሊንኩን የትኛውም ሶሻል ሚዲያ ላይ ሆኖ ሰዎች የእናንተን ቪዲዮ ሲመለከቱት ሊንኩን ክሊክ አድርገው ሲገቡ በጣም በቀላሉ ራሱ ወደ ዩቲዩባችሁ መውሰድ አለበት። እዛ ላይ ሄደው ሰብስክራይብ ማድረግ ይችላሉ፣ ላይክ ማድረግ ይችላሉ፣ ኮሜንት ማድረግ ይችላሉ ማለት ነው። ስለዚህ አሁን ይሄንን ሊንክ ሙሉ ለሙሉ አጠፋውና አሁን ወደምነግራችሁ ዌብሳይት ከገባን በኋላ በጣም በቀላሉ እናስተካክለዋለን ማለት ነው። ስለዚህ ምንድነው የምናደርገው? አሁን ወደ ቀድሞ ወደ ዩቲዩብ ቻናላችን ጋር እንመጣና እንደምትመለከቱት ሼር ማድረግ የፈለጋችሁትን ድጋሚ ሊንኩን ሼር የምትለዋን ከነካናት በኋላ ኮፒ ሊንክ እንለዋለን። በመቀጠል ምንድነው የምናደርገው? ክብራን የቻናላችን ቤተሰቦች እዚህ ዌብሳይት ላይ እንመጣለን። የዌብሳይቱ ስም ስክሪኑ ላይ እንደምትመለከቱት pixi.io ይባላል። ወይም ደግሞ ስላሽ አድርጋችሁ en ማለት አለባችሁ እንግሊሽ እንዲሆንላችሁ ቋንቋው። አንዳንድ ጊዜ ባይ ዲፎልት ቻይኒኛ ነው የሚመጣላችሁ። ስለዚህ pixi.io/en ታርጉታላችሁ ማለት ነው። ክብራን የቻናላችን ቤተሰቦች አንዳንድ ጊዜ ይሄ pixi.io የተባለው ዌብሳይት ሳይን አፕ እንድታረጉ በኢሜል ይጠይቃችኋል። ስለዚህ በጣም በቀላሉ በአንድ ሴከንድ ውስጥ ኢሜል አድሬሳችሁን በማስገባት ሳይን አፕ ማድረግ ትችላላችሁ። አንዳንድ ጊዜ ላይ ጠይቃችሁ ይችላል፣ አንዳንድ ጊዜ ግን ይጠይቃል ማለት ነው። በመቀጠል እንግዲህ እንደምትመለከቱት ይሄ ፔጅ ነው የሚከፈትላችሁ። እዚህ መሃል ላይ እንደምታዩት http ብሎ የሚጀምር አለ። እሷን አንድ ጊዜ ጫን ብላችሁ ከያዛችሁት በኋላ ሊንኩን እዚህ ጋር አምጥተን ፔስት እንደዋለ ማለት ነው። የትኛውን? የቪዲዮአችንን ሊንክ ማለት ነው። በመቀጠል እንደምትመለከቱት እዚህ ባዶ ቦታ ላይ ክሊክ ስታደርጉ እንደምታዩት ተምኔላችን እዚህ ጋር ትመጣለች። አሁን ራሱ አውቶማቲካሊ ጀነሬት አድርጎልናል ማለት ነው ሊንክ። ስለዚህ ሊንኩ እንዴት ነው ኮፒ የምናደርገው? እዚች ጋር እንደምትመለከቷት በቀይ የከበብኩባትን የኮፒ አይከን አለች። እሷን አንድ ጊዜ ክሊክ እናደርጋታለን። እንደምታዩት ኮፒ በሚገባ አድርጌዋለሁ ማለት ነው።
ክብሯን የቻላችን ቤተሰቦች አሁን በመቀጠልም እንደማደርገው ወደ ፌስቡክ ፔጅ ወይም ደግሞ ወደ ፌስቡክ አካውንቴ አልበዚያም ደግሞ ወደ ተለያዩ ሶሻል ሚዲያዎች ሼር ማድረግ ወደምትፈልጉበት ቦታ ትመጣላችሁ። በመቀጠልም እንደምናደርገው ትንሽ ወርታች ዝቅ አድርገን እንደቀድሙ ፖስት ማድረጊያውን ቦታ ከከፈትነው በኋላ እዚህ ጋር ጫን ብለን ይዘነው እንደምትመለከቱት ፔስት ምትላለች ፔስት እናደርጋለን ማለት ነው። ከዛ በኋላ እዚህ መሃል ላይ ተምኔላችን እስከሚመጣ እንጠብቃለን። እንደምትመለከቱት ተምኔላችን በሚገባ መጥቶልናል ማለት ነው። ስለዚህ እዚች ጋር መጥቼ ከላይ ፖስት ምትለዋን አንድ ጊዜ ክሊክ አደርጋታለሁ። ስለዚህ ትንሽ ሴከንድ እንጠብቀዋለን ያው ፖስት እስከሚያደርግልን ድረስ ማለት ነው። ከዛ በኋላ ምን እንደሚፈጠር ከቀድሙ ጋር ምን ልዩነት እንዳለው እንመለከታለን። ትንሽ ወርታች ዝቅ ስናደርገው እንደምትመለከቱት በሚገባ ፖስት አድርጎልኛል። አሁን እስቲ ሊንኩን ክሊክ አድርጌ ከቀድሙ በምን ተለየ የሚለውን እንመለከታለን ማለት ነው። እንደምታዩት ሊንኳን አንድ ጊዜ ክሊክ እናደርጋታለን። እንደምታዩት እንግዲህ ወደ ሌላው ዌብሳይት ራሱ ሪዳይሬክት ያደርገን ይገኛል። ስለዚህ እንደምታዩት ወደ ዩቲዩብ አፕሊኬሽን ራሱ እየወሰደ ነው። እንደምትመለከቱት ወደ ዩቲዩብ ራሱ ወስዶኛል። እዚህ ጋር መጥቼ ቪዲዮ ማየት እችላለሁ፣ ላይክ ማድረግ እችላለሁ፣ ኮሜንት ማድረግ እችላለሁ፣ እንደዚሁም ደግሞ ቻናሉንም ሰብስክራይብ ማድረግ እችላለሁ ማለት ነው። እጅግ በጣም ወሳኝ ነገር ነው። ክብሯን የቻላችን ቤተሰቦች ሶሻል ሚዲያዎች ላይ ሼር ስታረጉ እነዚህን ነገሮች ካልተጠቀማችሁ ሼር ማድረጋችሁ ምንም ጥቅም የለውም ማለት ነው። ሰዎች ሰብስክራይብ ማያረጓችሁ ላይክ ማያረጓችሁ ከሆነ ሼር ማድረጋችሁ ምንም ጥቅም የለውም ማለት ነው። ስለዚህ አሁን ባሳዩዋችሁ ቀላል መንገድ ማድረግ ትችላላችሁ። ሌላኛው ደግሞ ክብሯን የቻላችን ቤተሰቦች ባዮአችን ላይም ስናስቀምጥ ወይም ደግሞ የቻናላችን ቤዚክ ቦታዎች ላይ ወይም ደግሞ ኢንፎርሜሽናችንን የምናስቀምጥበት ቦታ ጋር ሰዎች የኛን ቻናል ሰብስክራይብ እንዲያደርጉልን ሊንክ ማስቀመጥ የምንችልባቸውን ቦታዎች ደግሞ እንመልከት። ለምሳሌ ኢንስታግራም ላይ ላሳያችሁና ቀሪውን ደግሞ እናንተ የተለያዩ ሶሻል ሚዲያዎች ላይ አሁን ባሳየዋችሁ መንገድ ትሞሉታላችሁ ማለት ነው። ክብሯን የቻላችን ቤተሰቦች አንድ ደግሞ ሌላ ለየት ያለ ዌብሳይት ደግሞ ላሳያችሁ። ሊንካችንን ልክ እንደዚሁ ጀነሬት የምናደርግበት ነው። ያኛው ዌብሳይትን በጣም አሪፍ ነው። እንደቀድሙ እንግዲህ የአንዱን ቪዲዮአችን ሊንክ ሼር ምትሏን ከነካም በኋላ ኮፒ ሊንክ እናደርጋለን። ከዛ በኋላ ወደ ዌብሳይቱ እንመጣለን። ዌብሳይቱ ስሙ እዚህ ጋር እንደምትመለከቱት ሊንክ ትዊን ይባላል። በጣም አሪፍ ዌብሳይት ነው። እዚህ ጋርም ሊንኮችን ጀነሬት አድርገን እንደቀድሙ ክሊክ ተደርገው ወደ ራሳችን ትክክለኛ ቻናላችን ወይም ደግሞ የዩቲዩብ አፕሊኬሽኑ እንዲወስደን የሚያደርግ ነው ማለት ነው። እዚች ጋር እንደምትመለከቷት ፔስት ዩር ዩቲዩብ ሊንክ ምትል ቦታ አለች። እሷን አንድ ጊዜ ክሊክ ካደረግን በኋላ እንደምታዩት ሊንካችንን እናስገባውና ከዛ በኋላ ካጠገቡ ክሬት ምትላለች። እንደምታዩት ክሬት ምትለዋን አንድ ጊዜ ክሊክ እናደርጋታለን። እንደምትመለከቱት ራሱ አውቶማቲካሊ ከታች ሌላ ሊንክ ክሬት ያደርግላችኋል። ስለዚህ እቺኛዋ ሊንክ ምናደርጋለን ካጠገቧ ኮፒ ምትለዋን አንድ ጊዜ ክሊክ እናደርጋታለን። አሁን እንደምትመለከቱት በሚገባ ኮፒ አድርጌ ይዣለሁ። አሁን እንግዲህ ቅድም እንዳልኳችሁ ለቫራይቲ እንዲሆነ ደግሞ ኢንስታግራም ላይ ባዮአችን ላይ ደግሞ እንዴት አድርገን ይሄ ሊንክ እንደምናስገባ ታያችኋለሁ። እንደምታዩት እንግዲህ አሁን የምገኘው ኢንስታግራም ላይ ነው። እንደምትመለከቱት እንግዲህ ስለ ኢንስታግራሜ ባዮ የተጻፈ ነገር አለ። ስለዚህ ሊንክ አስቀምጬ ደግሞ እዚህ አቦጊዳ ሚዲያ የተባለው የኢንስታግራም አካውንቴ ላይ ያሉ ቤተሰቦቼ ወደ ዩቲዩብ ራሳቸው አውቶማቲካሊ ሪዳይሬክት ተደርገው እንዲሄዱ ማድረጊያ መንገድና ማሳያችሁ። ስለዚህ እዚች ጋር መጥቼ ኤዲት ፕሮፋይል የምትለውን አንድ ጊዜ ክሊክ አረጋታለሁ። በመቀጠል እንግዲህ እንደዚህ አይነት ዝርዝሮች ይመጡላችኋል። እዚህ ጋር እንደምትመለከቷት አድ ሊንክ የምትል ቦታ አለች። እሷን አንድ ጊዜ ክሊክ እናረጋታለን። እንደምትመለከቱት ሊንኮች እንዳስገባ ይነግረኛል። ስለዚህ እዚች ጋር መጥቼ አድ ኤክስተርናል ሊንክ የምትል ቦታ አለች። እሷን አንድ ጊዜ ክሊክ እናረጋታለን። እንደምታዩት እዚህ ጋር እንግዲህ ዩአርኤል የሚል ቦታ አለ። ዩአርኤሉ ጋር መጥቼ ፔስት ለዋለው ቅድም ኮፒ ያልኩትም ማለት ነው። ታይትል የሚለው ቦታ ጋር ዝም ብዬ እዚህ ጋር ዩቲዩብ ልበለው። እንደምታዩት ዩቲዩብ እየጽፈለታለሁ። በመቀጠልም እንደማደርገው እዚች ጋር ከላይ የራይት ምልክት አለች እንደምትመለከቷት እሷን አንድ ጊዜ ክሊክ አረጋታለሁ። ስለዚህ አሁን ኢንስታግራም ላይ ምንድነው ሀፕን የሚያደርገው የሚለውን እንመለከታለን። ባክ ብዬ ወጣለሁኝ። እንደምታዩት ሪፍሬሽ ስናደርገው ፔጁን እዚህ ጋር እንደምትመለከቱት በሚገባ ሊንክ አስገብቻለሁ ማለት ነው። ስለዚህ ምን እንደሚፈጠረው አንድ ሰው እዚህ ኢንስታግራም ላይ የሚያውቀን ሰው ወደ ዩቲዩብ መሄድ ከፈለገ እዚች ጋር የምትመለከቷት ሊንክ አንድ ጊዜ ክሊክ ሲያደርጋት ራሱ አውቶማቲካሊ ወደ ዩቲዩብ ያመጣዋል ማለት ነው። እንደምትመለከቱት እጅግ በጣም ወሳኝ ነገር ነው። ሁላችሁም ተጠቀሙበት። ስለዚህ የተለያዩ ሶሻል ሚዲያዎች ላይ የእናንተ ሊንክ አሁን ባሳዩዋችሁ ሁለቱ ዌብሳይቶች አማካኝነት በጣም በቀላሉ ሊንካቸውን ኮፒ ያደርጋችሁ እዛ እየወሰዳችሁ ዳይሬክት ራሱ አውቶማቲካሊ ወደ ፕላትፎርሙ ወይም ደግሞ ወደ ዩቲዩብ አፕሊኬሽን አምጥቷችሁ በጣም በቀላሉ ላይክ፣ ኮሜንት፣ ሰብስክራይብ እና እንደዚህም ደግሞ የመሳሰሉትን ነገሮች ማድረግ ይችላሉ ማለት ነው። ስለዚህ በዛሬው ቪዲዮአችን እጅግ በጣም ወሳኝ የተባለውን እጅግ በጣም ብዙ ዩቲዩበሮች የሚሳሳቱትን እንዴት አድርጋችሁ በጣም በቀላሉ ሁሉንም ሶሻል ሚዲያዎቻችሁን እርስ በርስ ማገናኘት እንደምትችሉ በዚህ ቪዲዮ ታይቻችሁ